የመጨረሻው የቤተክርስቲያን ጉዳይ ነው። ቤተክርስቲያን የመጨረሻው እስልምና የተስፋፋበትን ካቶሊክ የተስፋፋበትን መንገድ እና ኦርቶዶክሳውያን የቀጨጩበትን የጥንቱን ዘመን ታክቲክ እና ቴክኒክ የሚከተል አዲስ ስርዓት መጥቶበታል። ቤተክርስቲያን ግብር እንድትከፍል ተብላለች። እንግዲህ የፕሮቴስታንቶች የግል ናቸው። የሆነ ሰውዬ ባለቤት ነው፣ የቸርቹ ባለቤት ነው፣ መጋቢ ነው። ስለዚህ ድርጅት ነው የሚከፍተው። ሲፈልግ ሰራተኛ ይቀጥራል፣ ሲፈልግ አይቀጥርም፣ መብቱ ነው። መሬት በነፃ ያገኛል፣ ባለ ራዕይ ነኝ ይላል ምናምን። ቤተክርስቲያን ግን እንደዛ ተቋም ናት። በስሯ 300 400 ካህናት ስብሐተ እግዚአብሔር የሚያደርሱ ወንጌል የሚሰብኩ ማህበራዊ አገልግሎት የሚሰጡ አሉበት ማለት ነው። ነገር ግን አሁን ከነዚህ ከፓስተሮቹ እኩል እንድትሆን እና ግብር እንድትገብር ተደርጓል። አስቀድሜ ነግሬያችሁ ነበረ። የተሰራው መጀመሪያ ምዕመናንን ከቤተ ክርስቲያን ዙሪያ ማጽዳት ነው። የት ነው አሁን ምዕመናን የቀነሱባቸው? እስቲ ጻፉ እና ቴሌቪዥን ላይ እንየው። ከቤተ ክርስቲያን ዙሪያ የነበሩ የተፈናቀሉ ሰዎች ከየት ነው? ጻፉ። እኔ አሁን ራቅ ስላልኩ ላላየው እችላለሁ። ቁስቋም አካባቢ እንዴት ነው ምዕመናን አሉ? እንጦጦ ማርያም፣ እንጦጦ ኤልያስ፣ ምስካየ ኅዙናን ማርቆስ፣ ቅዱስ ማርቆስ፣ ቅድስተ ማርያም፣ ቅዱስ እስጢፋኖስ፣ ቂርቆስ። እስቲ የምታውቁትን ንገሩን። ኡራኤል ሰሞኑን ሙልጭ ይደረግ ብላ አዳነች ነው ያዘች። ዘንድሮ ምንም አይነት የኮሪደር ልማት ምናምን የለንም የወንዝ ዳርም ብላ ነበረ። ግን ቶሎ ተደውሎ አስቸኳይ ኡራኤል ዙሪያ ያሉትን ኦርቶዶክሳውያን አጽዱ ተብሏል። በጣም በሚገርም ሁኔታ ሰሞኑን እየጸዱ መሰለኝ። ኡራኤል እየጸዳችሁ ነው። ልማት ነው፣ አይዟችሁ፣ መቻል ማድረግ አይቻልም፣ መቻል። ግቢ ገብርኤል ባዶ ቀርቷል። ባታ ባዶ ቀርቷል። ቅድስተ ማርያም ባዶ ቀርቷል። እስጢፋኖስ ባዶ ቀርቷል። ባለወልድ ባዶ ቀርቷል። እግዚአብሔር ይሁናችሁ። ቀጥሎ ደግሞ ይፈርሳሉ ማለት ነው። እዚያ አካባቢ ምዕመናን ከሌለ ምን ከሌለ ያው ቅርሱም ይዘረፋል፣ ወይም ደግሞ አካባቢው ለሌላ ልማት ተፈልጓል ተብሎ ይናዳል ማለት ነው። ይሄንን ጠብቁ። አይሆንም ብላችሁ እንትንዳል። እንግዲህ በአእላፋት ዝማሬ ሰውን እያጨናበሩ ቤተክርስቲያኒቷን በጎን ሄደው ግብር ገብሪ ብለዋታል። አቡነ ሕርያቆስ የአዲስ አበባ አስተዳደር ሀገረ ስብከት ሊቀ ጳጳስ እና ብፁዕ አቡነ ፊልጶስ ጉዳዩ ለምን እንደሚመለከታቸው አላውቅም። እሳቸው ሁለቱ ናቸው የተገኙት። አቡነ ሳዊሮስ የመጡት ዣንጥራር ምናምን ናቸው፣ አማሮቹ ማለት ነው የመጡት። ወደ ቤተ ክህነት የሚላኩት አማሮቹ ናቸው፣ ኦርቶዶክሶች ምናምን የሚሆኑት እና ግን ስማቸው ያማራል። ሊዲያውን ጴንጤ ትመስለኛለች፣ ግን አይደል ነው ኦርቶዶክስ ትሆን ጴንጤ ናት ነው የሰማሁት። የጸጥታ ኃላፊዋ ሊዲያ እና ዣንጥራር ምናምን ነው የሄዱት። አባቶቼ ይፍቱኝ ምናምን ተቀመጠ። እንግዲህ ያው የተጀመረው ነገር ነው። ቤተክርስቲያኒቷ ግብር መገበር አለባት ምናምን አሉ። እንዴ በእኔ ዘመን እንዲህ አደረገ ለመባል ነው? ካልጠፋ ጊዜ ፈልጋችሁ በሳዊሮስ ዘመን እንዲሆነ ለመባል ነው? አማሮቹ በነበሩበት ጊዜ እና አቡነ አብርሃምና እና አቡነ ጴጥሮስ ማለት ነው በነበሩበት ጊዜ ዝም ብላችሁ አሁን ኦሮሞ ሲመጣ እንትን ልትሉ ነው አሉ። እንደገና የመጣው ዣንጥራር መጥቶ ሳዊሮስን ግብር ትገብራላችሁ ሲላቸው እውነት በጣም ደነገጡ እና ስብሰባው ላይ አልተገኙም የተባልኩት የሰማሁት። ነገር ግን አቡነ ፊልጶስ እና አቡነ ማናቸው ስማቸው ተገኝተዋል። የአዲስ አበባ ሀገረ ስብከት ነው አሉ። ምንም አይናገሩም። ምን አይነት ብላክሜል እንደሆነ መድኃኔዓለም ኢየሱስ ክርስቶስ ሲወቀው። እግዚአብሔር ይሁናቸው። በጣም ወዳቸዋለሁ። በጣም አባቴ ናቸው። ግን ማድረግ አይቻልም። እሳት ነው። የአዲስ አበባ ሀገረ ስብከት የአስተዳደሩ ራሱ ገንዘቡ ራሱ ከፍ ብሏል ነው የሚባለው። በጣም ከፍ ብሏል ነው የሚባለው። ከዛ እንግዲህ ጭቅጭቅ ነበረ። መክፈል አለባችሁ ግን ምንድነው ያደረጉት?
ከባንክ ነው የወሰዱባቸው ከባንክ እና ቤተክርስቲያኑን አላስፈቀዱም፣ ምኑን አላስፈቀዱም፣ ከባንክ ነው የወሰዱባቸው። አሁን የጥምቀት አሁን የልደት ለካህናት ቦነስ የሚሰጥበት ጊዜ ነው። በአመት ባልተጠብቆ ነው ቤተክርስቲያን ቦነስ የምትሰጠው ማለት ነው። አሁን ካህናቱ ከዚህ በኋላ እንደውም አይኖራቸውም። እዚህ ካህናቱ ምንድነው የታሰበው ብለው ጮሁ፣ ለፈለፉ። በሚገርም ሁኔታ እንግዲህ ማረጋገጫ የለኝም፣ ብፁዕ አቡነ ፊልጶስ አሸማገሉ አሉ። አስተዳደሩንና እነ ጃንጥራርንና የከተማው የአብያተ ክርስቲያናት አስተዳዳሪ ካህናትና ጸሐፊዎቹን አደራደሯል። እናንተም የሆነ እንትን በሉ፣ እናንተም እንትን አስቡበት እና ጳጳሱ ማለት ነው። ምክንያቱም እሳቸው በብዙ ሚሊዮን ብር እየተከሰሱ ነው። ባለኝ መረጃ መሰረት እኔ አይደለሁም እገሌ ነው እንደዚህ ያደረጉት እገሌ ናቸው የሚል ነገር አለ። ነገር ግን ደግሞ በአባይ ባንክ ጋር በተያያዘ በቅድስት ሥላሴ መንፈሳዊ ኮሌጅ ህንፃ ጋር በተያያዘ ዳንኤል ክብረት እሳቸው እንደገና ድንበሩ የሚባል ልጅ አለ፣ የዳንኤል ክብረት ጓደኛ የድሬዳዋ ሰው፣ ድንበሩን ታውቁታላችሁ፣ ጠበቃ የነበረው አሁን ኮንትራክተር ሆኗል አሉ እና ያንን ለሶስት በልተውታል ተብሎ ነው የሚነገረው። እንግዲህ ቤት አላቸው፣ ቤተሰብ አላቸው፣ የሚጦሩት የሚረዱት ሰው አላቸው አሉ አባታችን። ያው ካለ ሰው ያለ ሰው አይፈጠርም። ግን ዳኛ ሆኑ በቤተ ክርስቲያንና በእነሱ መካከል ቆመው 30 ደቂቃ በእውነት ተቀራረቡ፣ ታረቁ ብለዋል አሉ። ቀጣዩ ምንድነው ነው? ስለዚህ ቤተክርስቲያኒቷ የምትከፍለው ነገር ከሌላት ኢትዮጵያ ቴሌቪዥን ላይ አንድ ቀን ብቅ ስትሉ የሐራጅ ጨረታ በጉርድ ሾላ የሚገኘው የዳሽ ቤተክርስቲያን ቦታው ያረፈው 8000 ካሬ ሜትር በላይ ነው። የመነሻ ጨረታው ሩቅ መዝግቡት። እርግጥ አሁን ባለው ሁኔታ ቤተክርስቲያኒቷን የሚግጡት ጥቂት ጳጳሳት፣ ጥቂት አስተዳዳሪዎች፣ ጥቂት ጸሐፊዎች ናቸው የሚበሉት። አንድ ጸሐፊ ከ3ኛ ክፍል ያቋረጠ መማር ማንበብ መጻፍ የማይችል 100,000 ብር ነው ደሞዙ ከአበሉ ከነሙሉ። ፕሮፌሰሩ 15,000 ብር፣ ዶክተሩ 10,000 ብር፣ ካህኑ 8,000 ብር፣ ጸሐፊና አለቃ 200,000 ብር እና ይሄ እንግዲህ ከሚዘረፈው ከሙዳየ ምጽዋቱ ከምኑ ውጪ ማለት ከሚሸጡት ውጪ ማለት። አሁን ጸዴንያ ማርያምን አሉ ኮሚቴውና አስተዳዳሪው ምናምን ተመካክረው ሰሞኑን ጆሮዋን ብለዋታል አሉ። የጸዴንያ ማርያምን እንደው ጸዴንያ ያላችሁ እስቲ ደውሉና ነገሩ፣ እዛ አካባቢ ያላችሁ ጆሮውን መሬቷን ጆሮውን ብለውታል አሉ። ጆሮ ለካለክ እና የከተማው ጸሐፊዎችን ተመልከቱ። የከተማ አስተዳዳሪዎች የሚበሉት 5 ስታር ሆቴል ነው የሚበሉት 5 ስታር ሆቴል ነው። ለነሱ ካህኑ ይጎዳል እንጂ ሄዳችሁ ብታዩ በጣም ነው የምታዝኑት ማለት ነው። የአዲስ አበባ ከተማ አስተዳዳሪዎች፣ የአዲስ አበባ ከተማ ዋና ጸሐፊዎች ገንዘብ የሚቀበልበት እነዚህ 5ቱ ከለባት ይሏቸዋል ሲጠሯቸው። እነዚህ ሰዎች አሉ አሁን እዚህ 4 ኪሎ ምናምን ስለፈረሰባቸውም ስለተነቀባቸውም ሰሚት ነው አሉ የሚሉት። ሰሚት ጌቾ አሳ ቤት በዚህ በሁዳዴ በዚህ በአብይ በገና ጾም ነፍ አስተዳዳሪ ቪዲዮውን ብታዩ በሳቅ ነው ትሞቱት። አስተዳዳሪ የለ፣ ጸሐፊ የለ። ታደሰ አሳ ቤትና ጌቻ አሳ ቤት ይባላል አሉ። በቪአይፒ ነው ሲበሉ የከረሙት አሉ። በእውነት በቪአይፒ የሚበሉ ነገ ሄዳችሁ ያቸው። ደግነቱ ዛሬ ተናገርኩ፣ ደግሞ ይቀይራሉ። ሲቀይሩ በነግራቸዋለሁ። እነዚህ አስመጪና ላኪ የቤተክርስቲያን ፍቅር የሌላቸው በጉቦ በዘመድ የተቀጠሩ
እኔ ካህኑ ነው የሚያሳዝነኝ። ምስኪኑ አገልግሎቱ ይሞታል፣ ይደክማሉ፣ ግን አስተዳዳሪዎቹ ይቸገራሉ። ብፁዓን ሊቃነ ጳጳሳት ችግር የለባቸውም፣ ህንፃ ኪራይ ያለባቸው ለምን ባናቱ አይቆምም? ቢያንስ በዚህ ጉዳይ አቡነ ጳውሎስ ቤተክርስቲያኒቷን አስከብረዋታል። በሚመሰገነው እናመስግን አይደለ? ቤተክርስቲያኒቷ ክብር ሞገስ እንዲኖራት አድርገዋታል። አሁን አቡነ ማትያስ አቅምም የለም አይችሉም። አሁን ያሉት ደግሞ ወጣቶች ናቸው። በጣም አሁን የጳጳሱት ወጣቶች ናቸው። በጣም ልጆች ናቸው። በጣም በእውነት በሚገርም ሁኔታ አንድ ልጅ የቴዲ አፍሮ ማር እስከ ጧፍ የሚለውን ነው የሚከፍትላቸው ሹፌሩ ማለት ነው። ክፈትልኝ ብለው ብፁዕ አባታችን በእውነት እና ይዘገንናል። ለእነዚህ ሲባል እንደው ጥቂቶች ከሚበሉት አሁን የቦሌ መድኃኒዓለም ጸሐፊ የሚነዳው መኪና ጸሐፊ ነው፣ ተብታባ ነው። በቃ መንግስት በፈለገው ጊዜ የፈለገበት ሄዶ ያኔ ፓትርያርኩን ሲሰድብ ምናምን የነበረው ሰው ስለሆነ ያኔ ደግሞ ያው አቡነ አብርሃምን ሲሰድብ የነበረ ሰው ሲያሸማቅቅ የነበረ ነው። ዘጭ ብለው ነው የሚኖሩት። ዘጭ ካህኑ ግን 24 ሰዓት እያገለገለ አያገኝም። በላው እነሱ ላይ ስለሚመጣ ነው እንጂ አሁን ባለን ሁኔታ የለም። ሲመስለኝ ከጥቂት ጊዜ በኋላ እንደ አፌ አያድርገው ቤተ ክህነት የሚለውን ነገር ከናካቴው የሚጠፋ ይመስለኛል። ማዕከላዊነት የለም አሁን፣ መፈራራት የለም አሁን። አብያተ ክርስቲያናት በራሳቸው ልክ እንደ ቸርች ባንክ መበደር ጀምረዋል። ያ ማዕከላዊነቱን እያጠፉት፣ ትግሬዎቹ ደግሞ እየተመለሱ ነው። ይሄ ማህበረ ሰላማ ሁለት ቦታ ነው የሚበሉት፣ እዚህ ይበላሉ፣ እዛ ይበላሉ። እዚህ ያባላሉ፣ አማራና ትግሬን ኦሮሞን ያባላሉ። ቤተ ክህነቱን አሁን መምሪያ ኃላፊ ምናምን ኦሮሞቹን በማስጠበቅ ኦሮሞቹን በመጠበቅ በጣም ስራ እየሰሩ ነው። ትግሬ ስማርት ነው ሆነ። ትግራይ ልጆች አደንቃቸዋለሁ። ግን ሁላችሁም ትራባላችሁ። ሁላችሁም እቺ ቤተክርስቲያን ናት እንዲህ ጀግና ያደረገቻችሁ። የቁልቢ ገቢም ቀዘቀዘ፣ አስራት ገቢም ይቀዘቅዛል። ኢንጂነሪንግ የተማሩት ምናምን የተማሩት ስራ ፈልገው ይበላሉ። ግን እናንተ ድንጋይ ትበላላችሁ፣ ታካላችሁ፣ እከካም ትሆናላችሁ። ቤተክርስቲያን ላይ እከክ የለቀቃችሁ እከካም ትሆናላችሁ። ቤተክርስቲያን ላይ ቋቁቻ ይሆናችሁ፣ ቋቁቻ ይበላችኋል። ቤተክርስቲያንን ያዋረዳችሁ ትዋረዳላችሁ። ቤተክርስቲያንን ያጎሳቆላችሁ ትጎሳቆላላችሁ። በማይድን በሽታ በደዌ ተሰቃያላችሁ። አይታችኋል። ከዚህ በፊት የአዲስ ሀገረ ስብከት ዋና ጸሐፊ ቅብጥሮ የነበሩ ሰዎች እንደዛ ሽቷቸው ከሩቅ የሚያውድ የነበሩ ሰዎች ተልተው ነው የሞቱት። ተልተው ትል እንዲህ እየተለቀመ ግደለኝ ብለው የለመኑ ሰዎች ነበሩ። ቤተክርስቲያን ላይ የተጫወታችሁ ይሄው ቃሌ ስሙት፣ ቆርጣችሁ ላኩላችሁ፣ ቆርጣችሁ ላኩላችሁ። የቤተክርስቲያን አምላክ የቅዱሳን አምላክ ይበቀላችኋል። ገዳማውያኑ የጧፍ መግዣ አጥተው ይሰቃያሉ። እናንተ እስክታስታውቁ ጣታችሁን አስገብታችሁ እስክታስታውቁ ትበላላችሁ። የ30 የ40 ሚሊዮን ብር መኪና ትነዳላችሁ። ለጥቂት ጊዜ ነው። አባ ሕፃን ቤቱን ነጠቁት፣ መኪናውን ይነጥቁታል፣ ፓስፖርቱን ነጥቀውታል። ዳንኤል ክብረት ነው ቀይ መስመር አልፋል፣ በእኔና በአቡነ ፊልጶስ መሃል ገብተሃል፣ ጥፋ ውጣ፣ በቢዝነሳችን መተሃል ብሎ ኦሮሞዎቹን አስተባብሮ ይኸው አባ ሕፃን ዛሬ በዚህ ቢል በዚህ እኔ እኮ ብሎ ሲሄድ እንዴ አንተማ ጎጃሜ አይደለ እንዴ? ባሌ ያደክ ጎጃሜ ነህ፣ ኦሮሞማ አይደለም። የቀን ጉዳይ ነው። ምንድን ነው ያልኩት? እቺ ጥጋብ እቺ ትቢት ትበርዳለች። የቀን ጉዳይ ነው። የጊዜ ጀግና ነው እንጂ የወንድ ጀግና የለውም። ጊዜ ነው ጀግና። ባይኔ እያየሁ ነው። የሌሎቻችሁንም እየሰማሁ ነው። እናንተ ባትመጡም እናንተ ባትናገሩም እየሰማሁ ነው። በግፍ የሰራችሁት ቤት ይነጠቃል። መነኩሴ አግብታችሁ የተቀመጣችሁ መነኩሴ አግብታችሁ የተቀመጣችሁ እና ጋንግስተሮች ደግሞ ቤተ ክህነት እኮ ያስታርቃቸዋል። የሚገርማችሁ ነገር እሞ የተስማሙ እንጂ አንቺ ተስማሙ ታመለክታለች። ደግሞ እንዴት እኔ ለብዬ ነውረኞች ገና ቤተክርስቲያን ብዙ ፍዳ ትቀበላለች። ብዙ ፍዳ ኢየሩሳሌም ከኢትዮጵያ የሄዱ መነኩሴ ያስከትለው ኢየሩሳሌም ያሉት ሰዎች የት እንግባ
የት እንግባሉ እንዴ? ከዚህ እየተቀማ ይኖራል እንዴ? ለምን አውልቃችሁ አታገቡም? ለምን አውልቃችሁ አትገቡም? እንደ ካህኑ ለምን አትሆኑ? እንደ ካህኑ ለምን አትሆኑ? ቤተክርስቲያን አዋረዳችኋት። እንዳትናገሩ ብላክሜል ተደረጋችሁ። ትንፍሽ የለም። ጸጥ። እግዚአብሔር በዘራችሁ ይመጣል። እግዚአብሔር በነፍሳችሁ ይመጣል። ተዋርዳችሁ ትሞታላችሁ። ምንም የሌለበት ጀግና ወጥቶ ይናገራል። ግን ማን ይናገር? አሁን ማን ይናገር? ማን ይናገር? ወንድ ነው ዳንኤል ክብረት። ተጫወተባቸው። ውሻ አረጋቸው። እንደ ውሻ አሯሯጣቸው። አንተ ፓትርያርክ አደርጋለሁ አንተ ምናምን ነው። የዳንኤልም ቀን ይጨልማል፣ ቀን ይጨልማል። እሱ ማህበረ ቅዱሳንን ለማናደድ እነ ብርሃኑ አድማስን ለማናደድ ምናምን እነሱ ደግሞ ምናምን ቤተክርስቲያንን በመሀል ጨፈለቃችኋል። የቤተክርስቲያን አምላክ ይጨፈልቃችኋል። የተዋህዶ አምላክ ይጨፈልቃችኋል። ቤተክርስቲያን በእሳት ውስጥ መኖር ልማዷ ነው። በወጀብ ውስጥ መኖር ልማዷ ነው። በማዕበል ውስጥ ማለፍ ልማዷ ነው። በላዩ ላይ ጦር መዝነብ ልማዷ ነው። ቤተክርስቲያን ከናቡከደነጾር ከኔሮን ቄሳር ናቡከደነጾር የብሉይ ነው ካሉት ከነ ኔሮን ቄሳር ከነ ዮዲት ጉዲት ከነ ግራኛ አህመድ አልፋ ነው የመጣችው። ቤተክርስቲያን እረፍት የነበራት ዘመን የለም። የቅርቡን ያያችሁ ነው። ደርግ መሬቷን ቀምጦ ፓትርያርኳን ገሎ ርስቷን ወርሶ ስቃይ ላይ ነበረች። በወያኔ ጊዜ ገሎ ካህናቶቿን አርዶ ስቃይ ላይ ነበረች። በአብይ አህመድ ጊዜ ካህናቶቿ ተገድለው አሁን ርስቶቿን እየተቀሙ ያላትን ነገር እያጣች ነው። ሁሉም ያልፋል። ቤተክርስቲያን ግን ትኖራለች። ግራኝ አህመድ የለም፣ ዮዲት ጉዲት የለችም፣ መለስ ዜናዊ የለም፣ መንግስቱ ኃይለማርያም የለም። ከነ ምኑ ብትንትኑ ነው የወጣሁት። ዛሬም ያሉት የሉ። ቤተክርስቲያን ትኖራለች። ለዚህ መዘጋጀት፣ ልክ እንደ እስላሞቹ መዘጋጀት፣ ኦርቶዶክሳውያን መዘጋጀት፣ ዲፌንድ ራሳችሁን ለማድረግ በሀገር ጉዳይ ለመወሰን በሀገራችሁ ሁለተኛ ዜጋ ላለመሆን መትጋት ያስፈልጋል እንጂ ሄኖክ ኃይሌ ስር እያዘረጠረጥ ዘለፊ ይዞ እንደተዘመረ እንኳን አያውቅም። ሄኖክ ኃይሌ አያዋጣችሁ፣ ሰለፊ አያዋጣችሁ። ይሄው ነው የዛሬው መርሃ ግብራችን። ይሄንን ይመስል ነበረ። ነገ ከሊቃውንተ ኢትዮጵያ ጋር እንግዲህ የተነጋገርነው ነው። ምንድነው 1000 ሰው ካልሞላ እግዚአብሔር ይመስገን ካላለ እኔ ርዕሰ አንቀጹን አልለጥፍም። ታውቃላችሁ፣ ርዕሰ አንቀጹን አልለጥፍም። ግን አሁን ምን የሚል ሀሳብ መጥቶልኛል። ዘመድ ያለንበትን ጭንቅ አላየህም? 30,000 ሰው አይቶት 1000 ሰው የሚለው 1000ዎቹ ሀገር ቤት ያሉት አይደሉም፣ ከውጭ ያሉት ናቸው። ስለዚህ እያመለጠን ነው። ቁጥሩን ቀንስልን። ድሮ ቢሆን እኮ 5000 እንገባ ነበረ። ነገር ግን አሁን ስልካችን እየተፈተሸ ፍዳ መከራ እየበላን ነው ብለው ያንን እንትን ብለዋል ማለት ነው። መልካም እሺ፣ አለን በሉና የመጨረሻዋን እንግዲህ ለሳምንት ስለሌለን ሳምንቱ ሙሉ ስለሌለን የጎጃሞቹን ጧት አርጌላችሁ አልፋለሁ ማለት ነው። አለን በሉ። አለን እሺ፣ ዘመዴ መስቀሉን አውጣው ይለኛል። ያው አወጣሁት። የማ መስቀል የለም። እሺ፣ አሉ ግን እዛ አእላፋት ዝማሬ አይቀርም ብሎኛል። 10 ወጣቶች የሚባሉ እንዳትቀሩ አንድ ሰው እንዳይቀር ተናግሬያለሁ። አንድ ሰው አሁን እንግዲህ ሊንጫችሁ ነው፣ ውሸት ልትነግረን ነው ምናምን ያሉ ነው የጎጃም ወገኖቼ። እሱን በደንብ እንነጋገራለን። በደንብ ነው መስራት ያለብን። ጎጃም እንግዲህ ዛሬ ለቅሶ ነው የዋሉት። ትላንትና ለቅሶ የዋሉት
በጣም ነው የሚያሳዝነው። የምትመለከቱት በጎጃም አየው ጋጉሳ ወረዳ እንጂባራ ወረዳ አየው ቀበሌ ውስጥ የተፈጸመ ነው። ትንሽ አልቅሰን እንምጣ። አሁን ደግሞ ጎጃም ነው የሚሄደው። ጎጃም በነገራችን ላይ ልብ ብላችሁ ስሙኝ፣ ጎጃም ወንድ እያለቀ ነው። ጎጃም በራሱ በጎጃም ፋኖ አፈርከደቼ እየበላ ነው። በጮቄ ተራራ አካባቢ ድል ተገኝቷል ብለውኛል። ያው ኮኮቼ ጮቄ ስለወረድኩ ማረጋገጫ የለኝም። ድል ከተገኘም እጅግ አድርጌ እንግዲህ ፋኖቹ ጠንክረዋል ማለት ነው። ግን ይቺ እኔ አሁንም እነሱ መጥተው ያስተባብሉት እንጂ ፌክ ናት። ዓለም አቀፍ ተቃውሞ በራሱ በጎጃም ስለተነሳባቸው እና አስረስ ማሬ ያወጡት ነው ብለው። ምክንያቱም ጎጃም አሁን የፋኖ መሪ የለውም። ዘመነ ካሴ ጎጃም ውስጥ አይደለም ያለው፣ ወደ ሀገር ውስጥ መመለስም አይፈልግም፣ አልገባም። ስለዚህ ጎጃም እየተመራ ያለው በጠበቃ አስረስ ማረ ነው። ጠበቃ አስረስ ማረ ደግሞ የምታውቁት ነው። ግን የትም ቢገባ አያመልጥም። እየነገርኩ ነው። የትም ግባ አስረስ ማረ እነ ማሪሸት እነማ እነ ተመስገን ጥሩነህ ምናምን አያድኑ። የጎጃም ህዝብና የጎጃም ፋኖ ብቻ እናንተን ለፍርድ ያቀርባቸዋል። ለፍርድ ያቀርባቸዋል። ይህንኑ ለህዝብ ከላ ልብሳችሁት አትቀሩም። እነ ፓስተር ዳዊት እነ ፓስተር ተሰማ ካሳን ተሰማ እናንተ የጎጃምን ህዝብ እንደዚህ እምሽቅ አድርጋችሁ አስገድላችሁት አስጨፍጭፋችሁት የትም አትኖሩ። ኡጋንዳ ብትሄዱ ሩዋንዳ ብትሄዱ የትም አትኖሩ። የጊዜ ጉዳይ ነው። መዝግቡልኝ። የጎጃም ፋኖ ነው የጎጃሙን ኃይል ለፍርድ የሚያቀርበው። የጎጃም ፋኖ ነው። ይህን አረቂያም ይህን ሰካራም ይህንን በጭባጫ የሚያቀርበው እሱ። አሁን ተመልከቱ። ምንም መንገድ ላይ ፋኖ የለም ምን የለም። እነዚህ ቤተሰብ ሰላም ብለው ለጥምቀት ለልደት የሄዱ ሰዎች ናቸው። ቤተሰብ ለመጠየቅ የሄዱ ሰዎች ናቸው። በሚገርም ሁኔታ ለልጆቹ ዘይት ልብስ ይዞ የሄደ የእርሻ ልማቱ ኤክስካቫተር ሹፌር ነው አሉ። እንደው መኪናው ጋቢና ላይ ነበር ያለው። ወረዱ፣ ፈጇቸው። ምክንያቱም መከላከያውን ተንኩሰው ሄዱ። እነዛ ከዛ ሄዱ ጠፉ። ከዛ በኋላ ወደ ቤተሰብ እየሄደ ሀገር ሰላም ሀገር አማን ብሎ ሲሄድ መከላከያዎቹ አስቆማቸው። አማርኛ አይችሉም፣ ኦሮምኛ ብቻ ነው። ወንዱን ውረድ አሉት፣ አስወረዱት። ከዛ በኋላ አንበረከኩት። መታወቂያ እያሳዩ እኛ እዚህ አንኖርም፣ የመንግስት ሰራተኛ ነን፣ እንደዚህ ተማሪ ነን፣ እንደዚህ ነን፣ ቤተሰብ ልንጠይቅ ነው የመጣ ነው አሉ። በሚገርም ሁኔታ ደስ የሚለው ሴቶቹን አልነኳቸውም። ሴቶቹን እለፉ። እንደውም አረው ብሎ የወጡትን ሴቶች አንቺ ቂቢ ምንድን ነው የምትጮይ ብለው ያው ዘመቻው ወንድ መግደል ነው። በዚህ በአባገዳ ስርዓት መሰረት በኦሮሞማ ወረራ ስርዓት መሰረት በጦር የወረሩትን ቦታ ወንድ ነው የሚገሉት። ወንድ ይሰልባሉ ማለት ነው። ባሪያ ማድረግ የሚፈልጉትን ይሰልባሉ፣ መግዛት የሚፈልጉትን ደግሞ ይገላሉ ማለት ነው። ስለዚህ ሴቶች ይቀራሉ፣ ሴቶቹን ያገቧቸዋል። ከዛ በኋላ ኦሮማይዝድ ያደርጓቸዋል ማለት ነው። ስለዚህ ጎጃም ለሆነ ነገር እየተመቻቸ ነው። ይመራል የምናገረው ነገር ግን ትሰማላችሁ። ምክንያቱም አገው ሸንጎ የጎጃም አማራ ከጠፋ እኔ ጎጃምን ይይዛለሁ ብሎ ያስባል። በዛ ላይ ኦርቶዶክስና ቅባት መገፋፋት አለ። እሱም ደግሞ ተመችቷቸዋል ማለት ነው። ሁለቱም አሽከር ለመሆን ለኦሮሞ በጣም እየለፉ ነው፣ ልክ እንደ ጎንደሮቹ ማለት ነው። ያም ማለት የምናገረው ነገር ምን አገባ ምናምን ብትለኝ አልሰማም፣ መስማት ነው። ስለዚህ ልጆቹ በአጠቃላይ ተኛ ተባለ፣ ተገደለ፣ ሬሳ እንዳይነሳ አለ። ስለዚህ በቃ አባቶችና ሴቶች መጡ። ወጣት የሆነ ወንድ የሆነ ከሀገሩ ለቆ እንዲጠፋ ተደረገ። እንስማ እንግዲህ
እንግዲህ እኔ ተጠያቂ ማደርገው እነዚህን ነው። ያንን ጀግና ያንን ራሱን ይከላከል የነበረ ህዝብ ዛሬ ሙሾ እንዲለብስ ያደረጉት እነዚህ አማራ መሳይ አሞሮች ናቸው። ይሄንን ያመጡት ያለ መሪ ነው ያለው ጎጃም። እንደነገርኳችሁ ነው። አርበኛ ዘመነ የለም። አሁን ብዙ የጎጃም ሰዎች ለምን ሚስጥራችን ወጣ፣ ለምን እንደዚህ ነው? ምንም የለም። በቃ ጫካ ገብተሃል፣ ፈርጥጥ ተብለሃል፣ አለቀ። አሁን ዛሬ እስረኛ ሲነዱ የሚያሳይ አይቻለሁ። እና እስረኛ ይነዳሉ። የሚነዱት አንድ 5 ሰዎች ሆነው ነው። ከዛ ወደ 30-40 ምንም የሚያሳምን በእኔ በኩል አሳማኝ አይደለም። ይሄ ዓለም አቀፍ ጫና ሲመጣ እንዲህ አይነት ነገር የሚፈበረከው ማለት ነው። ይሄ አይደለም። የፋኖን ስም ለማጠልሸት እየሄዱበት ያለው ነገር እጅግ ይቀፋል፣ እጅግ ያስጠላል። መዓዛ መሐመድ፣ ተስፋዬ ወልደ ስላሴ የሚባሉ አፍቃሪ ትግሬዎች በጎጃም ስም የሚነግዱ እየተንጠለጠሉ እያመጡ የሚያስቀባቸው ይሄ ቡድን በሚገርም ሁኔታ ለራሱ ለጎጃም ህዝብ ጸር የጎጃም መምህራንን ይገላል፣ የጎጃም ዶክተሮችን ይገላል፣ የጎጃም ተማሪዎችን ይገላል፣ የጎጃም ኦርቶዶክሳውያንን ይገላል፣ የአብነት መምህራንን ይገላል፣ መሪጌቶችን ይገላል፣ ሊቀ ሊቃውንቶችን ይገላል፣ የጎጃም ነጋዴዎችን ባለሀብቶችን ይገላል፣ የጎጃም ሹፌሮችን ይገላል፣ ባለ ንብረቶችን ይዘርፋል፣ ይገላል። ራሱ በስልክ እየደወለ ስንት ሰው ነው የገደላችሁት?
ይዛችኋቸዋል። እንዲያው በቃ ተቃውሞ እየተነሳብን ስለሆነ ደህና አድርጋችሁ ቀጣችሁ ላፉ ይላል እና የጎጃም ምድር የደናቁርት የማይምናን ምድር አድርገውታል። ጦርነቱ አልቆ እንኳን ሰላም ቢመጣ ጎጃም ለማገገም ረጅም ጊዜ ይፈጅበታል። ራሱ መንግስት ተብዬው ራሱ ፋኖ ጎጃም ያለው ፋኖ ጨርሶታል። ፍጹም ርህራሄ የሚባል የላቸው። አስተምሮ መልቀቅ ማሳየት መምከር በተሐድሶ የተሐድሶ ስልጠና ሰጥቶ ለምንድን ነው የገባችሁት እንዴት ነው የሆናችሁት ማለት የሌለበት ማዋረድ ራሱ አማራን ማዋረድ ነው ያዘው። ብአዴን ኃላፊዎቹን አይነካም። የብአዴን ኃላፊዎቹ አብረውት ይሰራሉ። እንደውም የብአዴን ኃላፊዎቹ ተቀላቅለውት አመራር ነው የሚሆኑ። እነ ዶክተር ማንትስ የሚባለው አሁን ከሳሚ ጋር ጦርነት እንዲፈጠር የሚፈልገው ሰውዬ በጣም በሚገርም ሁኔታ ታዝናላችሁ። በሚገርም ሁኔታ ብዙዎቻችሁ የነገራችሁ ነው። ይሄ ሽበት ነው። እዚህ ውስጥ አፍንጫ እንትሉኛላችሁ፣ ግን ሽበት ነው። ቆይ በመቀስ አጠፋዋለሁ እንጂ የለም። ዘመዴ አፍንጫ ውስጥ ይሉኛል። ምን አባቴ ላድርግ? ቲክቶክ ላይ ያላችሁ ማለት ነው። ነጭ ሽበት ነው። በቃ ቀረ እኮ የቀረ ቦታ የለም። ውስጡ ራሱ ሽበት ነው፣ ሙሉ ሽበት ነው። እንደዛ በሚገርም አሁን ሶስት ሴቶችን ተመልከቱ። መግደል ብቻ ሳይሆን መረሸን ብቻ ሳይሆን አስረስ ማሬ ለማን ነው የሚደውለው? ለቢቢሲ። ሄሎ ቢቢሲ ይላል። ሄሎ ገለናቸዋል። ሶስት ሴቶችን የጎጃም ሴቶችን ባለማተቦችን ገለናቸው። ለምንድን የገደላቸዋቸው? ሲሰልሉ አግኝተናቸው ገደልና ምናቸው ሲሰልሉ በቃ ገድለናቸዋል ይላል። የፋኖ ኃይሎች ሰላይ ናቸው ያሏቸውን ሶስት ሴቶች መግደላቸውን ታጣቂዎቹ አመራር አረጋገጡ ይልና እስቲ እናንብበው። እነዚህ ሴቶቹ እነዚህ ናቸው። ሴቶቹ እነዚህ ናቸው። ከዛ ከፍ አድርግልኝ፣ አንተ ደግሞ ከፍ አድርግልኝ። ጎላ አይልም። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ ሶስት ወጣት ሴቶች በፋኖ ታጣቂዎች ተገድለው የተገኙ ሲሆን አንድ የአማራ ፋኖ ብሔራዊ ኃይል አመራር ሴቶቹ ሲሰልሉ በመገኘታቸው እርምጃ እንደተወሰደባቸው ለቢቢሲ ተናግረዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው በቀን ስራ ይተዳደሩ በነበሩ ሴቶች ላይ ነው እንደሆነና አንዷ የመስማት ችግር ያለባት መሆኗን በመጥቀስ ጾታዊ ጥቃትም በታጣቂዎቹ ተፈጽሞባቸዋል በማለት ከሰዋል ይላል። አሁን ብዙዎቹ አሁን የሚከላከሉት መጥተው ይሄ የፋኖ ደጋፊ ነኝ የሚለው ይሄንን አውሬ ይሄን ነውረኛ ቡድን የሚደግፈው ኃይል መጥቶ ምንድነው የሚለው? እነሱ ያሉትን ታምናለህ እንዴ? ጾታ ጥቃት ፈጽሞ ደፍሯቸዋል ሲባል ታምናለህ እንዴ ይለኛል። እንግዲህ ገድለህ ረሽነህ ዱዳና ደንቆሮ መናገር የማይችል ሰው ገለ እንደገና መታ አንተ ሌላ ነገር ታውቃለህ። ይሄኛው ስለመደፈሩ ፋኖ ገደለ አኩርቶ ፋኖ ደፈረ ማለቱ ሞራልህን ነካው። ሞራልህ ተሰበረ። መንግስት ተብዬው ራሱ ጨፍጫፊው ስምህን አጠፋው። እግዚአብሔር ይላችሁ፣ እግዚአብሔር ይፍረድላችሁ። በፓስተር እየተመራ የጎጃም አማራ ማለቁ ነው ነገሩ። እዛ ውስጥ ያለ ፋኖ ሽንታም ይበልህ። ቁጭ ዘመዴ እኛ እኮ ተጠረነፍን እንደዚህ ምን አረተ ሲሆን ምን ገደል ግባ። እህት እያለቀች ነው፣ ወንድም እያለቀ የሚለውን ስሙት። አስረስ የሚለውን ስሙት። ለቢቢሲ የሚለውን ማለት ነው። አስረስ አለ ስለላ ላይ ተሰማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥሯቸው ተናግረዋል። በሕገ ደንባችን መሰረት ለጠላት ስለላ ስራ ላይ ሲሰራ የተገኘ ማንኛውም ሰው ላይ የሞት ቅጣት እርምጃ እንደምንወስድ ሌላም አካባቢ ተመሳሳይ ብሎ ጎንደርን፣ ወሎን፣ ሸዋን፣ አፋባሃን ሊያያይዝ ማለት ነው እርምጃ እንደምንወስድ ይታወቃል ብለዋል። በቁጥጥር ስር ያሉ ሰዎች ላይ
ግድያን መፈጸም እንደ የጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ የቀረበላቸው የፋኖ አመራሩ አስረስ ማዕረ ምርኮ የተያዘ ሰው በተኩስ ልውውጥ መሃል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይሄኛው ግን በልዩ ሁኔታ የስለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉት በህገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደሉም የሚል ምላሽ ሰጥቷል። ሊቁ ምሁሩ ማለት ነው። ሴቶቹን ለብቻቸው አንታልኝ፣ ሴቶቹን ለብቻቸው ይሰልሉም። አሁን እንደው ሰልለዋል የሚባል እቺ መሀል ላይ ያለችው ባለማተቧን ተመልክቷል። መናገር አትችልም፣ መስማት አትችልም፣ ግን ሰላይ ነው ብለው ነው አፈር ከደች ያበሏል። ቪዲዮውን አሳያችኋል። ቪዲዮ ከት አለው። ባለሙያዎች ታውቁታላችሁ። የሆነ ነገር ከመናገራቸው ይነገራቸዋል፣ ከዛ በኋላ ይቀርጻል። ኤዲቲንጉ በጣም የሚገርም። ይሄን ደግሞ ባዬ ነው የሚለጥፈው። ባዬ ደግሞ ባዬ ምናምን የሚባለው የአስረስ አጠገብ ያለ ነው ማለት ነው። ስለዚህ ፋኖ ደፋሪ ነው፣ ፋኖ ገዳይ ነው፣ ፋኖ ሴቶች ላይ እርምጃ ይወስዳል የሚለውን ግንዛቤ የዓለም አቀፉ ማህበረሰብ የኢትዮጵያም ህዝብ እንዲወስድ ይሄ ጃዊሳ የሆነ ቡድን ባዬ ደስታ፣ ፓስተር ዳዊት መሐሪ፣ አስረስ ማዕረ፣ እነ ማማሩ መልኬ፣ እነ ሌሎቹ ሰዎች ለቢቢሲ ደውለው ከቢቢሲ ጋር ቀርበው ገለናል፣ በቃ ገለናቸዋል። ይቺ አሁን ባለመስቀሏ እንግዲህ መስማት አትችልም፣ አይታል። ከዛስ ሴቶችን የደፈረ፣ ሴቶችን የገደለ፣ ሴቶችን ያዋረደ የጎጃምን አባቶች የሰለቡ ፍኖተ ሰላም ላይ አይታችኋል። ብልታቸውን የሰለቡትን ነጭ እንጀራ ብልተው ፖለቲካ ይሰራሉ። ዲያስፖራ የላከውን ብር ሰጥተው አንተ ያለ ቆይ ያዘ ይሄ አሁን አጠገቡ ያለው ቆይ መጀመሪያውን ይሄ አሁን አጠገቡ ያለው ይሄ ከአስረስ አጠገብ ያለው ኮሎኔል ነው። ከሱ አጠገብ ያለው የኮፍያ ያደረገው የጎጃም ሴቶችን የደፈረ ራሱ የጎጃም ሴቶችን የደፈረ የአገው ሸንጎ የቆየ ሞላ ታውቁታላችሁ። መጨረሻ ላይ የራሱ የፋኖ አመራር ሚስት ሲያያት ባልተዛር ስለሆነ ደፈራት። እንግዲህ እስካሁን እስር ቤት ነው ያለው። እስካሁን እስር ቤት ነው ያለው። እርምጃ አልተወሰደበትም ምንም አይነት። እንግዲህ ይህንን ኮሎኔል ሮቤል የተባለ ትግሬ ጨፍጫፊ የነበረ ወታደር ከዚያ በኋላ ያስመለጠ ይሄ እንግዲህ 500 ሺህም ተቀብለዋል ምናምን ይላሉ። ሴት ሲያቀርቡላቸው ከርሞ የጎጃም ሴቶችን ሲያቀርቡ ከርሞ ጫት ሐሺሽ ሲያቀርቡ ከርሞ አረቂ ቢራ ሲያቀርቡ ከርሞ ከዛ በኋላ ያው አመለጣሉ። ሸኙ። ቻግኒ ያሉትን እስከ መቀሌ ሸኟቸው ኮሎኔሎቹ። ከዛ ደግሞ ታድሶ ብለው ሲገድል ለከረመው ህዝብ ይመጣና ተመልከት። ፖለቲካ ምግብ አግኝታችኋል? ሕክምናስ ምን የጎደለ ነገር አለ? ቃል ከገባንላችሁ ውስጥ የቀረ የምትሉት ነገር አለ? በነፃነት ያው በድጋሚ ያገኘናችሁ አንደኛው አሳያቸው። እዛ ሳህን አቅርቦ ነጭ ጤፍ እንጀራ